አሁን እንግዲህ የ14ኛው ሳምንት የእንግሊዝ ፕሪሚየር ሊግ ፕሬዲክሽን ይዤላችሁ መጥቻለሁ። ሌትስ ጎ። የመጀመሪያው ጨዋታ የሚሆን ፉልሃም ከማንቸስተር ሲቲ የሚያደርጉት ጨዋታ ሲሆን ይህን ጨዋታ በቀላሉ ማለፍ ፈልጉ ከሆነ ቶታል ኦቨር 1.5 ተጫወቱት። ሪስክ ላቨር ከሆናችሁ ኦዱ ከፍ እንዲላችሁ ከፈለጋችሁ ይገባባሉ በሉት። ሁለተኛው ጨዋታ ቦርንማውዝ ከኤቨርተን ሲሆን ይህን ጨዋታ እንግዲህ ለቦርንማውዝ ደብል ቻንስ ማለት ትችላላችሁ። ሪስኩን ከፍ ማድረግ ፈልጉ ከሆነ ደግሞ ዊን ብላችሁ መጫወት ትችላላችሁ። በመቀጠል ደግሞ ኒውካስትል ከቶተንሃም የሚያደርጉት ጨዋታ ሲኖር ይህን ጨዋታ እንግዲህ ቀለል አድርጋችሁ ማለፍ የምትፈልጉ ከሆነ ለኒውካስትል ደብል ቻንስ መጫወት ትችላላችሁ። ሪስክ ላቨር ከሆናችሁ እንደኔ ተገባብቶ ይሸናነፋሉ ወረሚ ይገባባሉ ብቻ በሉት። ወደ አራተኛው ጨዋታ ሲሄድ ወልቭስ ከነቲንጋም የሚያደርጉት ጨዋታ ሲሆን ይህን ጨዋታ እንግዲህ በተቃራኒ ነው ማስበው ወልቭስ ያሸንፋል የሚል አመለካከት ነው ያለኝ። እናንተ ግን ሪስኩን ቀለል ለማድረግ ፈልጉ ከሆነ ቶታል ኦቨር 1.5 ብቻ መጫወት ትችላላችሁ። ከዛ ውጭ ደግሞ ደብል ቻንስ ለወልቭስ መጫወት ትችላላችሁ። ወደ አምስተኛው ፕሬዲክሽን ከሜዳ በፊት አስተያየቶቻችሁን አስቀምጡ፣ ኮፒ ሊንክ አድርጉ፣ ፎሎ ያላረጋችሁ ፎሎ አድርጉ። አካውንቴ በጣም እያዘገበብኝ ስለሆነ ማለት ነው። የሮብንም ደግሞ ለብቻ እንዲሰራላችሁ የምትፈልጉ ከሆነ የዚህም ቪው የዚህ ላይክ የዚህም ባራልነታች የሮብንም እሰራላችሁ ይሆናል። ወደ ቀጣዩ ፕሬዲክሽን ሲሄድ በርንሌይ ከክርስቲያን ፓላስ የሚያደርጉትን ጨዋታ ቶታል ኦቨር 1.5፣ ብራይተን ከአስቶን ቪላ ይገባባሉ። እሱ ሪስክ ከመሰላችሁ ቶታል ተጫወቱት ኦቨር 1.5 ይህን ነው። አርሰናል ከብሬንትፎርድ አርሰናልን ዊን፣ እሱ ሪስክ ከመሰላችሁ ቶታል ኦቨር 1.5። ሊድስ ከቼልሲ የሚያደርጉትን ጨዋታ ይህን ጨዋታ ይገባባሉ ብትሉ ደስ ይለኛል። እሱም ሪስክ ከመሰላችሁ እንደ አመለካከታችሁ ቼልሲ የሚያሳምናችሁ ቼልሲ። እንደኔ ግን ለሊድስ ደብል ቻንስ ብትሰጡት ኦዱም አሪፍ ነው የሚያዋጣችሁ ይመስለኛል። ሊቨርፑል ከሰንደርላንድ የሚያደርጉትን ጨዋታ ቶታል ኦቨር 1.5 ተጫወቱት። ይህንን ይመስላል። አስተያየቶቻችሁን አስቀምጡ። በሌላ ቀመር እስከምንገናኝ መልካም ጊዜ